ሰላም ጤና ይስጥልኝ ውድ የሄልዝ ኢንፎ ቻናል ቤተሰቦች፣ በዛሬው ቪዲዮአችን የምንመለከተው የእርግዝና አፈጣጠርን በተመለከተና የመጀመሪያው ወር ላይ ስለሚፈጠሩ የጽንስ ሂደቶችን እናያለን ማለት ነው። እንዲሁም ማድረግ ያለባችሁ ጥንቃቄዎች ምን ናቸው የሚሉትን የምናይ ይሆናል ማለት ነው። እናንተ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ፣ ቪዲዮውን ደግሞ ላይክ አድርጋችሁ ጀምሩ። በቀጥታ ወደ መረጃው ሲሄድ የእርግዝና የመጀመሪያው ወር አብዛኛው እናቶች ጽንስ መፈጠሩን እንኳን የሚያዩበት ሂደት ነው። ምክንያቱ ደግሞ አንድ ሴት እርጉዝ መሆኗን ሊታወቅ የሚችለው ወይንም እርጉዝ መሆኗን ልታቅ የሚችለው የወር አበባዋ መምጣት ከነበረበት ጊዜ ሲቀር ነው ማለት ነው። ይህም የወር አበባዋ መምጣት ከነበረበት ከአንድ ሳምንት በላይ ከቀረ ያኔ ነው እንግዲህ እርጉዝ መሆኗን ቼክ ማድረግ የምትችለው ማለት ነው። እርግዝና የሚፈጠረው እንዴት ነው የሚለውን ሂደት ስናይ እንግዲህ እርግዝና የሚፈጠረው የሴቷ ኦቫሪ የተመረተውን እንቁላል ሲለቅ በዚህ ጊዜ በ24 ሰዓት ውስጥ የወንድ የዘር ፍሬ ጋራ ከተገናኘ ማለት በ24 ሰዓት ውስጥ ከወንድ የዘር ፍሬ ጋር ከተገናኘ ጽንስ ሊፈጠር ይችላል ማለት ነው። እንግዲህ ጽንስ ሲፈጠር የሴቷ ዘር ኤክስ ከሆነ የወንዱ ደግሞ ዋይ ከሆነ ኤክስ ዋይ በመሆን ወንድ ልጅ ይጸነሳል ማለት ነው። ነገር ግን የሴቷ ዘር ኤክስ ሆኖ የወንዱ ዘር ኤክስ ከሆነ ኤክስ ኤክስ በመሆን ሴት ልጅን ትጸንሳለች ማለት ነው። ከዛም በሴት የማህፀን ቱቦ ውስጥ ጽንሱ ይፈጠርና ከ3 እስከ 4 ቀን ተጉዞ ነው ወደ ማህፀን የሚደርሰው። እናም በዚህ ጉዞ ወደ ብዙ ህዋስ በመብዛት ልክ ማህፀን ውስጥ ሲደርስ ከማህፀን ግድግዳ ጋር በመጣበቅ ጽንሰት ይፈጠራል ማለት ነው። እንግዲህ ይህ ጽንስ እስከሚወለድ ድረስ እድገቱን የሚያደርገው እዚያው ማህፀን ውስጥ ነው ማለት ነው። እናም ከዚያ በኋላ ሰውነታቸው የእንኳን ደስ አለሽ መልእክት በሚመስል መልኩ የተለያዩ የእርግዝና ምልክቶችን የሚጠቁሙ ሆርሞኖችን ያመነጫል ማለት ነው። እንደ ኤችሲጂ ያሉ ሆርሞን እርግዝና ጊዜ የሽንት ምርመራ በማድረግ ጽንሱ መኖሩን ለማረጋገጥ ራሱ በእጅጉን ይጠቅማል። እናም በመጀመሪያው ወር ጽንሱ የሩዝ ቅንጣት ያክላል ማለት ነው። እንግዲህ ከ1 እስከ 2 ወር ባለው የእርግዝና ጊዜ ውስጥ የሚታዩ የእርግዝና ምልክቶችን ስናይ አንደኛውና ዋነኛው የወር አበባ መቅረት ነው። ሁለተኛው የጡት መለስለስ ወይም የጡት ማበጥ፣ ይህም የሚሆነው በሆርሞን መለወጥ ምክንያት ሲሆን ጡት ሊያም ወይንም ሊከብድ ይችላል ማለት ነው። ሶስተኛ ቶሎ መድከም ነው። ሰውነት ለጽንሱ እድገት ከፍተኛ ኃይል ስለሚጠቀም ከፍተኛ ድካም ሊሰማዎት ስለሚችል ይህም ድካም ሲሰማዎት መደናገጥ የለቦትም። አራተኛው ቶሎ ሽንት መምጣት ነው። ወደ ማህፀን የሚሄደው የደም ፍሰት ስለሚጨምር ቶሎ ሽንት ሊመጣ ይችላል ማለት ነው። አምስተኛው የጠዋት ህመም ነው። እንግዲህ ጠዋት ላይ ሲነሱ የድካም ስሜት መሰማት እንዲሁም ማቅለሽለሽ ከዛም አልፎ የማስመለስ ሂደት ሊኖር ይችላል ማለት ነው። እናም እንግዲህ ጽንስ ከተፈጠረ ምን ማድረግ አለብሽ የሚለውን ስናይ የወር አበባሽ ካሁን በፊት ሳይዘገይ የሚመጣ ከሆነ ወይንም ካሁን በፊት ወቅቱን ጠብቆ የሚመጣ ከሆነና አሁን ላይ ከቀረ 1 ሳምንት ካለፈው ወደ ጤና ጣቢያ በመሄድ ወይንም በአካባቢሽ ከፋርማሲ ቸክ ማድረጊያዋን ገዝተሽ ቸክ በማድረግ እርጉዝ መሆንና አለመሆንሽን ማወቅ ትችያለሽ ማለት ነው። እና እርጉዝ መሆንሽን ካወቅሽ የህክምና ክትትል መጀመር አለብሽ። እንደ ፎሊክ አሲድ ያሉ ለእርግዝና አፈጣጠር ከፍተኛ የጤና ጥቅም ያለው በመሆኑ ይህንንም ከሐኪምሽ ጋር በመመካከር ልኩንና መጠኑን በደንብ በመነጋገር ራስሽ ከፋርማሲ ሄደሽ ሳትገዢ በሐኪም ትዕዛዝ መሰረት መውሰድ መቻል አለብሽ ማለት ነው። እንግዲህ ይህ የመጀመሪያ ደረጃ የጽንስ አፈጣጠር የሚካሄድበት እጅግ ከፍተኛ ጥንቃቄ ማድረግ ያለብሽ ወቅት ነው። እናም ከነኚህ አይነት ነገሮች መቆጠብ መቻል አለብሽ። አንደኛ ማጨስ በእጅጉ የጽንሱን አፈጣጠር እንዲሁም የጽንስ ማጨናገፍ ሂደቶችን ሊፈጠር ስለሚችል ማጨስ የለብሽም። ሁለተኛ አልኮል በፍጹም መጠጣት የለብሽም። በቀን ውስጥ ቢያንስ ከ1 ሲኒ በላይ ቡና መጠጣት የለብሽም። ከ1 ሲኒ በላይ ካፌን መጠቀም ይህ ለጽንስ መጨናገፍ ወይንም ሙርጃ ሊያስከትል ይችላል ማለት ነው። ያልበሰሉ ምግቦችን ወይንም ጥሬ ስጋን መመገብ የለብሽም። ከዛም በተጨማሪ በዘይት የተጠበሱ ምግቦችን
አለመመገብ እና ጤናማ አመጋገቦችን መከተል መቻል አለብሽ። ጤናማ አመጋገብ ስትንል እንደ አትክልት፣ ፍራፍሬ፣ በፕሮቲን የበለጸጉ በተለይ ደግሞ በአይረን የበለጸጉ ምግቦችን መመገብ፣ ወተት መጠጣት እንዲሁም ብዙ ውሃ መጠቀም መቻል አለብሽ ማለት ነው። ውሃ አብዝተሽ በደንብ መውሰድ መቻል አለብሽ። ሰውነትሽን ድርቀት ሊከላከልልሽ ስለሚችል ውሃ አብዝተሽ መጠቀም መቻል አለብሽ ማለት ነው። እናም ለዛሬ ያስኩት ጤና መረጃ ይህን ይመስላል ማለት ነው። በቀጣይ የ3 ወር እርግዝና ላይ ስትደርሺ ምን ምልክቶችን ታያለሽ? የጽንሱ አፈጣጠር ምን ይመስላል? እንዲሁም መደረግ ያለበት ጥንቃቄ ምንድነው የሚለውን የምናይ ይሆናል ማለት ነው። ቪዲዮውን ላይክ በማድረግ እንዲሁም ቻናላችንን ሰብስክራይብ አድርጉ። አመሰግናለሁ። ባይ ባይ።